እስኪ ዜድዬ በኮራ አድርጊበት። ኢድ ሙባረክ። አይዞሽ አትገቢም አንቺ ሀላዋን ብቻ ነው ማለት ነው። ምን ሆኖ ኧረ አልተቀደም። ኢድ ሙባረክ። ለማንኛውም እና ሳዲቅ እና ዘቡን በደንብ አልተፈረሽም። በደንብ ፈራርሼ በደንብ በምጋብዛችሁ አንድ ቀን አለ ጋብዛችኋለሁ። እዚህ አልተፈራረሽም። ስራ ቦታዬ ታቆኛላችሁ። ስራ ቦታዬ በደንብ ቡና ፈላለው። ጉዝጓዝ ባይኖረኝም በሱፍራ ማለት ነው። በሱፍራ ዘን አሲሩን ውሃውን ምኑን ደርድሬ የስራ ቦታዬ ፏዴ መቃብዬ ዘና እንድትሉ በማየት እንኳን በልታችሁ ጠጥታችሁ እንደዚህ በቃ ባገኘ ነው እንድትሉ ማለት ነው። ስራ ቦታዬ ፏዴ መቃብታችኋል። ጓደኞችም ይመጣሉ እዛ። ከዛ ያው አሁን ለኢድ ሰዎቻችን ስለተሳፈሩ እነሱ ሲመጡ እኔ ቤት ነው የሚመጡት። በተራ ነው የምንሄደው። እኔ ጋ ነው መጀመሪያ የሚመጡት። ከዛ በኋላ ደግሞ እነሱ ደግሞ እኔ ደግሞ ዞራለሁ ማለት ነው። ሶስቱ ቤት አንደኛዋ ፊሊፒኒ ነች። ሌሎቹ ደግሞ ሀበሻ ናቸው። እና እነሱ ጋር ፏዴ መቅብለን አላሁ አክበር እነሱ ጋር ፏዴ መቅብለን ደግሞ አሳያችኋለሁ። አሲር ተገዝቶ አሲሩን መጀመሪያ ጠጣ ነው። እዚህ የዛህማ ቤት ስለሆነ ማለት ነው። ማፊ ተርቲብ ኮይስ ማፊ ተርቲብ ቤት። ለማንኛውም ያ እንግዲህ ስንነሳ ስንተኛ ነው። ብዙ ሰው ነበሩ ወደ ውጭ ወጥተዋል። እና ይሄን ይመስላል። እስኪ መንዙማ ምናምን ነገር ምናምን የለም። አንደኛው ስልኬ አይሰራም፣ ሸበካ የለውም። ለዛ ነው እንጂ እየቀረጽኩ እያቀነባበርኩ ምን እያልኩ ፏድ መቀተሎ ነበረ። በተረፈ እንዴት ናችሁ? ኢዱንስ እንዴት አሳለፋችሁት? ሀሪፍ ነበር ከእናንተ ጋር? እዚህ ጋር ሀሎ አለ። ለነገሩ ብዙ ያልቀረበ ሰው አለ። ሰዎቹ ስላልመጡ አላቀረብንም፣ ብዙውን ስላልመጡ ማለት ነው። ግማሹ ከእንቅልፍ ቦታ አልተነሱም፣ ግማሹ ከወጡበት ደግሞ አልተነሱ። እንደዛ ነው። እሺ ለነገር እኮ እንደዚህ ነበር የሚቀረጸው። እኔ ቃላጥ ነው የቀረጽኩት። እንደዚህ ነበር።